what's ምን ላድርገው እንደ አንድ የማርቨል አድናቂ ለምሳሌ የካፕቴን አሜሪካን ጥንካሬ ወይም የብላክ ፓንተርን ቅልጥፍና ለማግኘት የትኛው ምግብ ሱፐር ፓወር ይሰጠናል ትላለህ? ምግቦች ፍርድ ቤት ቢቆሙ ያለ ጥፋቱ በወንጀል የተከሰሰ ምግብ የትኛው ይመስልሃል? ነፍሰ ገዳይ ሆኖ ሳለ በነፃ እየተንቀሳቀሰ ያለውስ የትኛው ይመስልሃል? ቫይታል ጉርሻ። እዚህ ጋር ደግሞ ምን አለ? የክሮኒክ ዲዚዝ ከመጠን በላይ እየጨመረ ነው። ለዚህ ዋና ምክንያት ምንድነው? ሆዳችን እና ላይፍ ስታይላችን these days ይሄ ዴይሊ አክቲቪቲያችን በጣም ሊሚትር ነው። ስራ በታክሲ እንሄዳለን ኦር በሆነ ሞተር ቬሂክል አለ እንሄዳለን፣ ቁጭ እንላለን፣ እንሰራለን፣ እቤት እንመጣለን፣ ቁጭ ብለን ነው። ኤቭሪቲንግ ኢን አወር ፊንገር ቲፕ ነው። መረጃ ከፈለግን እጃችን ላይ ነው። የሆነ ነገር ማድረግ ከፈለግን እጃችን ላይ ነው። የሆነ ነገሮች ወደኛ ይመጣሉ እንጂ እኛ ወደ ነገሮቹ አንሄድም። ከቲቪ ጀምሮ በሪሞት ነው ምንድን ነው ምናምን ብዙ እንቀመጣለን፣ ምንም አይነት እንቅስቃሴ አናደርግም። ይሄ አንድ ችግር። ሁለተኛው ደግሞ አመጋገባችን አሁን ኢትስ ሞር ኮንቪኒየንት ሞር አቬይላብል የሆነው ምግብ ምንድነው? ሪፋይንድ የሆኑ ምግቦች ናቸው፣ ፕሮሰስድ የሆኑ ምግቦች ናቸው። ሆል ፉድስ በጣም ከምግብ ሲስተማችን አሁን በተለይ አርባን ኤሪያስ እየራቀን ነው። ዘመናዊነትንም ማስታከን ስንፍናችንንም ማስታከን ሆል ፉዶችን ትተናል። በቃ አሁን የስንዴ ዳቦ የሆነ ቤት ቢቀርብ ያ ቤት እንደ በቃ ኢኮኖሚካሊ ፑር እንደሆነ ምናምን ነው ኮንሲደር የሚደረገው። ስለዚህ ሪፋይንድ የሆኑ ነገሮችን እንበላለን፣ ፕሮሰስድ የሆኑ ነገሮችን እንበላለን። እነዚህ ሁላ ምን አደረጉ ማለት ነው? ኮንትሪቢዩት ያደርጋሉ ማለት ነው። አባንደንት ነው። አሁን ኢነርጂ ኢዝ አባንደንት ኢትስ ኤቭሪዌር። አሁን የኢነርጂ እጥረት ከተማ ላይ የለም። አይደለም ስራ ቤት ምናምን ያለው ኢቭን ምንም ስራ የሌለው ቤት የሌለው ምናምን ምንድነው ይሄ መንገድ ላይ የስትሪት ኪድስ ምናምን ራሱ የኢነርጂ ዴፊሽንሲ የለባቸውም። ኢነርጂ ኢዝ አባንደንት። ግን ምንድነው ኒውትሪየንት ደንስ የሆነ ምግብ ደግሞ እየጠፋ ነው። እነዚህ ኮንትሪቢዩት ያደርጋሉ። ከዛ ደግሞ ምን አለ? የምግብ ፉድ ሲስተማችን ራሱ እየተለወጠ ነው። አሁን ድሮ የምናርስበት መሬት አይደለም ድሮ የሚሰጠንን ምርት አይሰጠንም። ከዛ ግን ምን ማድረግ አለብን? ፖፑሌሽናችን ደግሞ እየጨመረ ነው። ምርቱ ብዙ መስጠት አለበት መሬቱ። ያን ማድረግ ምን ማድረግ አለብን? ፈርቲላይዘር መጨመር አለብን። ኦርጋኒክ ፈርቲላይዘር በቂ አይሆንም። ምን እንጨምራለን? አርቲፊሻል ፈርቲላይዘር እንጨምራለን። አርቲፊሻል ፈርቲላይዘሩ ደግሞ ሌሎች ነገሮችን ይጎዳል። ፔስቲሳይድ እንረጫለን፣ ሄርቢሳይድስ እንረጫለን። እነዚህ ሁላ ሲስተሙን የምግብ ሲስተማችን ምን ያደርጉታል? ኒውትሪየንቱ እንዲቀንስ ያደርጋል። አፈር ውስጥ ያለው ኒውትሪየንት ያው አልቲሜት የኒውትሪየንት ሶርሱ አፈር ነው አይደለ? ከአፈር ውስጥ ነው ኒውትሪየንትን ፕላንቶቹ ወስደው ከዛኛ ስንመገብ የምናገኘው ያንን ኒውትሪየንት። አፈሩ ላይ ያ ኒውትሪየንት ከሌለ ፕላንቶቹ እዛ አፈር ላይ የሚያድጉት ያ ኒውትሪየንት አይኖራቸውም። ያ ኒውትሪየንት ሳይኖራቸው እኛ ብንመገባቸው ኒውትሪየንት ሳይሰጡን ኢነርጂ ብቻ ይሰጡናል። ኢነርጂ ደግሞ ምንም ዴፊሽንሲ አይደለም። ስለዚህ የምግብ ሲስተማችን ተቀይሯል። የምግብ ምርጫዎቻችን ተቀይረዋል። ላይፍ ስታይላችን ተቀይሯል። እኛ ደግሞ ይህንን ነገሮች አዳፕት እያደረግን አይደለም። ስለዚህ ምን ሆነ ማለት ነው? ተላላፊ ያልሆኑ በሽታዎች ቁጥራቸው ሀገራችን ላይ በጣም እየጨመረ መጣ። ቫይታል ጉርሻ። ራይት። ስለ ሞሪንጋ ኤንድ ቺያ ሲድ ማህበረሰቡ ላይ ያለው ኮንፊውዥን ምን ትላለህ? አይ ዲድ ኖ ኮንፊውዥን እንዳለ ግን አይ ቲንክ ህብረተሰቡ ሞሪንጋ ሲድን ቺያ ሲድን እንዲሁም ሌሎችም የሆነ ነገር ይመጣና እንደ ማጂክ ፒል ወይም እንደ ሚራክል ነገር ያስቡታል። ጀስት ይሄን እነዚህ ነገሮች ስለተጠቀመ አቺቭ ማድረግ የሚፈልገውን ነገር በቃ ኦቨርናይት አቺቭ ማድረግ የሚችል ይመስለዋል። እነዚህ ዴስ አር ናት ማጂክ ፒል አይደሉም። they don't work miracles። ግን ጤናማ የሆነ አመጋገብ ፓርት መሆን ይችላሉ። ሁል ጊዜ ሰው ሚስ የሚያደርገው ነገር አንድ ሲንግል ነገር ጥሩም ሆነ መጥፎ
ጤናችንን ሊለውጠው አይችልም፣ ወደ ፖዚቲቭም ወደ ኔጌቲቭም ማለት ነው። ምንድነው ማተር የሚያደርገው? ኦቨርኦል ቀኑ ሙሉ የምንበላው ነገር፣ ሳምንቱ ሙሉ፣ ወሩ ሙሉ፣ አመቱ ሙሉ የምንመገበው አመጋገብ እንዴት ነው እንጂ ለአንድ ሳምንት ቺያ ሲድ ስለጠጣ እንደዚህ ይመጣል ምናምን። አሁን ሰው ሾርት ከት ነው የሚፈልገው። ዶንት የሆነ ረጅም ጊዜ የሚፈጅ ምናምን አይፈልጉ። ለውጥ አሁኑ ነው ማየት የሚፈልጉት ዛሬ እና ኢትስ ናት ጉድ። ኢንዲቪዥዋሊ ብናያቸው ሞሪንጋ ኢትስ ጉድ ኒውትሪየንት ፓክድ የሆነ እንትን ነው። ኤጌን ግን ኮምፓሪዝን ሆን የማርኬቲንግ ስትራቴጂዎች ስለ ሞሪንጋ ያለንን እንትን ቀይሮታል። በጣም እንደ ሱፐር ፉድ ምናምን አድርገን እናየዋለን። ኢትስ ጉድ ጄኒንሊ ኢትስ ጉድ ሞሪንጋ ጥሩ ነው። ቅጠሉም ፍሬውም ግንዱም ኤቭሪቲንግ ለመመገብነት ይቻላል። በብዛት የምናውቀው ያው ቅጠሉን ነው። ሴፍ የሆነውም ቅጠሉ ነው። ፍሬውና ግንዱ በጣም they are heavy, especially pregnant ምናምን የሆነ ሰው ሪኮመንድ አላረግም። ቅጠሉ ጥሩ ነው። ቅጠሉ ግን ፕሪፔር የሚደረግበት መንገድም ማተር ያደርጋል። በፀሐይ ከሆነ የደረቀው ይሄ ቢ ቪታሚኖችን ምናምን ኒውትሪየንቶችን የማጣት ቻንስ አለው። ስለዚህ እንዴት ፕሪፔር እንደተደረገም ማወቁ ጥሩ ነው፣ በውስጡ የያዘው ኒውትሪየንቶች በሙላ እንድናገኝ። ከዛ በኋላ ደግሞ እንዴት አድርገን ኮንሱም እናደርጋለን ውስጡ የሚገኘውን ቫይታሚን፣ ካልሲየም ምናምን ነገሮች ለማግኘት እንዴት ብንመገብ፣ ቅባታማ ነገሮች ካሉት ጋር ብንመገብ ሞር ቫይታሚን እንድናገኝ ይረዳናል። ቫይታሚን ሲ ከሆኑ ምግቦች ጋር ብንመገብ ውስጡ ያለውን አይረን እንድናገኝ ይረዳናል። ስለዚህ ፎር ዋት ፐርፐዝ ነው ያንን ሞሪንጋ የምንጠቀመው የሚለውን ከወሰንን በኋላ ያንን ኒውትሪየንት የሚሰጠንን ጥቅም ለማግኘት አመጋገባችንን አብረን ማስተካከል ይኖርብናል ማለት ነው። ቺያ ሲድ ይሄ ምንድን ነው? ይሄ ደግሞ ሄልዚ ፋት አለው። ከዛ ደግሞ ፋይበር በጣም አለው። ይሄም አሪፍ ነው ክብደት ለመቀነስም ለመጨመር ሰም like that much እንትን አይልም። ለመቀነስ ነው ሞስትሊ ሰው የሚጠቀመው because of the fiber and the fat content። ለረጅም ጊዜ እሱን ከተመገቡ በኋላ ምግብ ሳይመገቡ መቆየት ይቻላል። እንደ ስሙዚ ላይ ጨምሮ or just simply ውሃው ዘፍዝፎ ተጠቅሞት ምናምን ማድረግ ይቻላል። ውሃ በጣም ይዛል ፋይበር ስላለው ማለት ነው። ሆዳችንም ውስጥ እንደዛው ነው። ሜክ ሹር ውሃ በደንብ እንደምትጠጡ ቺያ ሲድ እንትን የምትሉ ከሆነ፣ አለበለዚያ ሽንት ቤት ገብቶ ምጥ ነው የሚሆነው፣ ያደርቃል አንጀት እና ስለዚህ ውሃ በደንብ ተጠቀሙ። if there is any confusion ስለ ሞሪንጋ እና ቺያ ሲድ፣ ሞሪንጋ እና ቺያ ሲድ they are not miracle ነገሮች ምግቦች አይደሉም፣ ግን they can be part of የጤናማ አመጋገብ አካል መሆን ይችላሉ። ኦኬ ሌላኛ ጥያቄ፣ ኒውትሪሽኒስት ባትሆን ኖሮ ምን ትሆን ነበረ? ኳስ ተጫዋች ኦብቪየስሊ ኳስ ተጫዋች ሆን ነበረ። ከግቢ ከወጣን በኋላ አይዘር ሁለት ፓዝ ነበር። አይዘር ይሄንን ፕሮፌሽናል የሆነ ከሪየር ኒውትሪሽን ምናምን ብሎ እንትን ማድረግ ኦር ደግሞ ኳስ እንትን ማለት እና ያኔ ከግቢ ከወጣው በኋላ የሆነ በጥሩ ግሬድ ምናምን ነው እንትን ያልኩት ምናምን ብዙ ኦፖርቹኒቲዎች ለስራ ምናምን እንትን ሲሉ ሲጀመርም ኒውትሪሽንን ፈልጌ ስለሆነ የጀመርኩት ሞር ወደ ኒውትሪሽን ኢንክላይን አደረኩኝ። የሆነ ስራ ምናምን ባላገኝ ኖሮ ቶሎ ምናምን አግራብን የሆነ ኳስ ተጫዋች ምናምን ሆን ነበረ። ኤኒዌይስ እሱ ይሻለኝ ነበር እዚህ እንከምል። ኤኒዌይስ I love being a nutritionist. It's good. ቫይታል ጉርሻ ኦራይት ከት ዴይ እና ቺት ዴይ ከስፖርት እና ከኒውትሪሽን አንጻር እንዴት ታየዋለህ? ልክስ ነው። ከት ዴይ it's not a single day። ከት ዴይ ሲባል ያው ካሪንግ ፌዝ አለ። this applies to ቦዲ ቢልደሮች ነው አፕላይ የሚያደርገው። ጀነራሊ ለሬጉላር ጂንጎርስ ምናምን ከት ዴይ ምናምን ባል ነገር የለም፣ ብሎ መኖር ነው። ግን ቦዲ ቢልደርስ ስቴጅ ላይ መውጣት ሲፈልጉ ቢልድ ያደረጉትን መስል በደንብ እንዲታይላቸው የፋት ሌቭላቸው መቀነስ አለበት፣ አንደር ዴር ስኪን ያለው። እሱ ሲቀንስ
መስላቸው በደንብ ይታይላቸዋል። ሶ ዋን ኦፍ ዘ ክራይቴሪያ እሱ ነው። የገነቡትን መስል ማሳየት አለባቸው። ለዛ ሲባል ምን ያደርጋሉ? ከት ያደርጋሉ። ከት ማለት ጀስት ካሎሪያቸውን ሪዲዩስ አድርገው መስል ማሳቸው የሚፈልጉት ደረጃ ላይ እስኪታይላቸው ድረስ የስብ መጠናቸውን የሚቀንሱበት ፌዝ ነው። ቺት ዴይ ደግሞ ምንድን ነው? ካሎሪ ዴፊሲት ላይ ያለ ሰው ቦዲ ቢልደር ሊሆን ይችላል፣ ኦር ጀነራሊ ኤኒባዲ ሊሆን ይችላል። የሆነ ዳይት አለው 2800 ኪሎ ካሎሪ በቀን የሚመገበው በሳምንት ማለት ነው፣ 7ቱንም ቀን። ከዛ ውስጥ አንዱን ቀን ዳይት ላይ ካስቀመጥንለት ምግብ ውጪ እንዲበላ እንፈቅድለታለን። ያ አንደኛ ሜንታሊም ሰውየው እንዳይደክም ይረዳዋል። ሁሌ አንድ አይነት ምግብ፣ ሁሌ በቃ እንዲህ ምግብ ለክቶ መብላት፣ ሁሌ እንደዚህ ምናምን ኤግዛስቲንግ ሊሆን ይችላል። ከዛ በኋላ ኦቨርኦል ኢንታየርሊ ሊተወው ይችላል ያንን ዳይት ፕላን። ስለዚህ ያ ድካም እንዳይኖር በቃ እንደ ሽልማት ብላችሁ ማሰብ ትችላላችሁ ቺት ዴይ ማለት ነው። ይህ ቺት ዴይ ለቦዲ ቢልደርስ ብቻ ሳይሆን ለጀነራል ፖፑሌሽኑም አፕላይ የሚያደርግ ነገር ነው። ልክት ነው ወይ? ያ ከትም ቺት ዴይም ልክ ነው። አስፈላጊ ነው ወይ? ያ ከት ዴይ ለቦዲ ቢልደሮች የስ ግዴታ ነው፣ አስፈላጊ ነው። ቺት ዴይ አስፈላጊ ነው ወይ? ግን ኖ አይኖ ቦዲ ቢልደርስ ጓደኞቼ 6 ወር ሙሉ ቁርስ፣ ምሳ፣ እራት ተመሳሳይ ምግብ እየበሉ ምንም እንትን ሳይሉ ውድድር ለስቴጅ የሚዘጋጁ አሉ። ቺት ዴይ ግዴታ አይደለም። ግን ፎር ሳያኒሪ አንዳንድ ሰው በቃ ደከም የሚል ከሆነ ዲሲፕሊኑ ምናምን ለማበረታታት ቺት ዴይ እንትን ቢል ጥሩ ነው። ግዴታ አይደለም፣ ስፔሻሊ ለቦዲ ቢልደሮች። ለሬጉላር ሰዎች ግን ቺት ዴይ ግዴታ አይደለም። ግን ስቲል ምንድነው ይሄን ግን ሳምንቱ ሙሉ እንትን ያለውን ቺት ዴይ በአንድ ቀን ያጠፋዋል። ከቺት ዴይ ይልቅ ቺት ሚል ቢሆን የተሻለ ነው። 3 የሚበላ ከሆነ እዛ የቺት ዴይ ላይ ሙሉ ቀኑን ሳይሆን ቺት የሚያደርገው አንዱን ምግብ ቺት ሚል ቢሆን የተሻለ ነው ከቺት ዴይ ይልቅ። ቫይታል ጉርሻ። ሌላ ጥያቄ ደግሞ ምን አለ? አይኔ ደከመ። ብዙ ሰዎች ጤናማ አመጋገብ ሲባል መራብ ወይም ጣዕም የሌለው ምግብ መብላት ይመስላችኋል። አንተ ግን እንደ ቲክቶክ ኮንቴንት ክሬተር እኔ ቲክቶክ ይሁን፣ አንተ ግን እንደ ቲክቶክ ኮንቴንት ክሬተር አንተ ግን እንደ አንድ ዩኒቨርሲቲ መምህር ይህን አስተሳሰብ እንዴት ቫይራል በሚሆን አጭር ሀሳብ እንዴት ትቀይረዋለህ? ኦኬ ጥያቄው ምንድን ነው? ብዙ ሰዎች ጤናማ አመጋገብ ሲባል መራብ ወይም ደግሞ የማይጣፍጥ ምግብ መመገብን ይመስላቸዋል። ግን if I have to make አሁን ይሄንን አመለካከታቸውን ለማስተካከል እና ሶሻል ሚዲያ ላይ ሰውን ካች የሚያደርግ ቫይራል የሆነ ሜሴጅ ለማስተላለፍ ብፈልግ በዚህ ሜሴጅ ላይ ምንድነው it's kind of hard ሰው የሚፈልገውን እንትን ለነገር ብዙውን ጊዜ ሰውን ካች ለማድረግ ቫይራል የሚሆን ቪዲዮችን ምናምን ለመስራት ዩዥዋሊ ሁኮቹ ውሸት ናቸው። በቃ የፈለጋችሁትን እየበላችሁ ትከሳላችሁ፣ ኦር ደግሞ ኬክ እየበላችሁ ትከሳላችሁ ምናምን ሲባል which is wrong ውሸት ነው። ግን ሰው ምን ይላል? ኬክ እየበላሁ መክሳት እችላለሁ ምናምን ኢንታየርሊ ሮንግ ሆኖ ሳይሆን ውሸት ሆኖ ሳይሆን the message ግን is wrong። ሜሴጅ እንደዚህ ኬር አይደረግም። ኒውትሪሽን ኤዱኬሽንም ኒውትሪሽን ኮሚኒኬሽን ካውንስሊንግ ምን ላይ ፕሮፐርሊ ይሄንን ነገሮች የወሰደ ሰው እንደዚህ አይነት ሜሴጅ አያስተላልፍም። ግን ፎር ቫይራል ሲባል በቃ የሆነ ሶስት ነገር ጣል ለመደረግ አለበት። ዩዥዋሊ ውሸት ነው የሚሆነው እና አይ ቲንክ የፈለጋችሁትን እየከሳችሁ መብላት ትችላላችሁ ቢባል ሞር ሰውን ኢንጌጅ ያደርጋል፣ ሰው እንዲሰማ ይረዳል። ምክንያቱም ሰው መብላት ይወዳል። አናዘር ጥያቄ፣ ጥሩ ቁርስ የጥሩ ቀን ምልክት ነው። ይህ አባባል ምን ያህል ታምንበታለህ? የእንትን ማስታወቂያ ነው ይመስለው ምናምን የሆነ ድርጅት ጥሩ ቁርስ የጥሩ ቀን ምልክት ነው። ድርገሞች
ጥሩ ቁርስ የጥሩ ቀን ምልክት ነው። ይህን አባባል ምን ያህል ታምንበታለህ? ኢትስ ሞር ላይክ የሆነ እንትን ነው ይመስለው ስሎጋን የሆነ ነገር አክቹዋሊ ነበር። እንደውም በድሮ ጊዜ የሲሪያል ማስታወቂያዎች ምናምን ሰው ቁርስ አይበላም ነበረ እና ይህ ሲሪያልን ዲቨሎፕ ያደረገው ካምፓኒ ኬሎግ ፕሮዳክቱ እንዲሸጥለት ምን ማድረግ ነበረበት? ቁርስን በደንብ ፕሮሞት ማድረግ ነበረበት። ሰው ቁርስ እንዲበላ ማድረግ አለበት። ምክንያቱም ቁርስ ካልበላ የእሱን ፕሮዳክት አይበሉም። ቁርስ የሚበላ ከሆነ የእሱን ፕሮዳክት ገዝቶ ይበሉለታል ማለት ነው። ስለዚህ ምን አለ? ብሬክፋስት ኢዝ ዘ ሞስት ኢምፖርታንት ሚል ኦፍ ዘ ዴይ የሚለውን ሞቶ ክሬት አደረጉ ማለት ነው። ከዛ ሰው ኖርማሊ ድሮ ዝም ብሎ ነበረ ስራ ሄዶ በቃ ምሳውን ፓክ አድርጎ እዛው በልቶ ይመጣል። ከዛ እራት ይበላል። ሁለቴ ነበረ የሚበላው። ከዛ ግን ብሬክፋስት ኢዝ ዘ ሞስት ኢምፖርታንት ሚል ኦፍ ዘ ዴይ ሲደጋገም ሰው አይምሮ ውስጥ እንትን አለ። ሰው ከእንቅልፉ እንደተነሳ በቃ ምግብ ነው የመጀመሪያ ስራው ምግብ ነው። አሁን በቃ ኖርማል ሆነ ቁርስ አለመብላት እንደ መጥፎ ነገር የሚታይ ምናምን ሆነ። አይ ዶንት አግሪ ብሬክፋስት ኢዝ ዘ ሞስት ኢምፖርታንት ሚል ኦፍ ዘ ዴይ የሚለውን አይ ዶንት አግሪ። ግን የመጀመሪያው ሚል ኢዝ ኢምፖርታንት ሚል ብትሉኝ የስ። አሁን ሰውነታችን ቁርስ፣ ምሳ፣ እራት ብሎ አያውቅም። ምግብ ብሎ ነው የሚያውቀው። እናንተ እንደተነሳችሁ የምትበሉት ምግብ የመጀመሪያ ምግብ። ያንን ምግብ ስንት ሰዓት ትበላላችሁ? 2 ሰዓት። ቁርስ ብለን የምንበለው 2 ሰዓት ነው። ነሰሰሪ 2 ሰዓት መብላት ግዴታ አይደለም። አርፍደን መብላት እንችላለን። 4 ሰዓት 5 ሰዓት ላይ መብላት እንችላለን። ከዛ ሁለተኛ ሚል ቀጥሎ መብላት እንችላለን። የዚህ አሁን ላይክ አንድ ምግብ ቀነስን ማለት ነው። እስቲል ዩ ካን ኔም ኢት ቁርስ ብላችሁ እኔ ማለት ትችላላችሁ። ግን ታይሙን ምን ማድረግ ይችላል? ገፋ ማሻ እንደተነሱ ምግብ ላይ እንትን ማለት ስናራ አይ ዶንት ሪኮመንድ አላደርግም። ከዛ ግን ሲበላ የሚበላው ምግብ ደግሞ ጥሩ ኳሊቲ ሊኖረው ይገባል። በደንብ ፕሮቲን ያለው ኮምፕሌክስ ካርብ ያለው እለቱ ሙሉ ኢነርጂያችን ሳይቀንስ መዋል የምንችልበት ምግብ መሆን መቻል አለበት። ዛትስ ዘ ሞስት ኢምፖርታንት ቲንግ። ቫይታል ጉርሻ። ኦኬ ቶሎ ጡንቻቸውን መገንባት ለሚፈልጉ ሰዎች የትኛውን ሰፕሊመንት ትመክራለህ? ስቴሮይድ። ሸቴን ነው። ስቴሮይድ እንዳትወስዱ። ስቴሮይድ ኢዝ ባድ። ግን ቶሎ ጡንቻ መገንባት ለሚፈልግ ቶሎ የሚባል ነገር የለም። ጡንቻ መገንባት ኢትስ አ ፕሮሰስ እና ኢት ቴክስ ታይም፣ ረጅም ጊዜ ይፈጃል። ግን ጡንቻ መገንባት የሚወስደውን ጊዜ ለማሳጠር ወይም ጡንቻ መገንባትን ለማፋጠን የሚረዱ ሰፕሊመንቶች አሉ። አንደኛው ክሬቲን ነው። ይሄ ክሬቲን ጡንቻ ለመገንባት ስቲሙለስ ያስፈልጋል ብለናል። ኤክሰርሳይዝ በመስራት ነው ስቲሙሌት የምናደርገው። ኤክሰርሳይዝ እንድንሰራ ቶሎ ኤክሰርሳይዝ ሰርተንም ሪከቨር እንድናደርግ ይረዳናል። ፐርፎርማንሳችንን ኢንሃንስ ያደርግልናል። ማን? ክሬቲን። ሞር ኤክሰርሳይዝ ሰራን ማለት ሞር ሰውነታችንን ስቲሙሌት አደረግን ማለት ነው። ከዛ ፕሮቲን በቂ ካገኘን ሞር ጡንቻ ቢውልድ እናደርጋለን። አንደኛ ክሬቲን። ሁለተኛ ሰፕሊመንት በቂ ፕሮቲን ከምግብ የማናገኝ ከሆነ ብቻ ዌይ ፕሮቲን ኮንሱም ማድረግ ጥሩ ነው። ከዛ ደግሞ ሌሎች ኦሜጋ 3 እና መልቲቪታሚንስ። ኦሜጋ 3 ኤክሰርሳይዝ በረንብ በምንሰራበት ሰዓት ጆይንታችን ላይ ጉዳት እንዳይደርስ፣ ልባችን ላይ ጉዳት እንዳይደርስ ምናምን ለጆይንት ሄልዝ እና ለካርዲዮቫስኩላር ሄልዝ ኦሜጋ 3 ኢዝ ኢምፖርታንት። ምግባችን ላይ ደግሞ አብዛኞቻችን ኦሜጋ 3 እጥረት አለ እና ኦሜጋ 3 ኢትስ ጉድ። ከዛ መልቲቪታሚንስ ከምግባችን ዳይቨርስ ካልሆነ መልቲቪታሚንስ አር ኢምፖርታንት ለሪከቨሪም ጡንቻ ለመገንባትም ኢነርጂን በደንብ ዩቲላይዝ ለማድረግ አስፈላጊ ናቸው። ክሬቲን፣ ዌይ ፕሮቲን፣ ኦሜጋ 3 and multivitamins እነዚህ are good። ቫይታል ጉርሻ። ኦኬ ሌላኛ ጥያቄ ዳይጀስቲቭ ሲስተም እንዴት ይዛባል? እንዴትስ ይስተካከላል? ዳይጀስቲቭ ሲስተም ማለት ይሄ ምግብ ውስጥ የሚገኙትን ንጥረ ነገሮች ሰውነታችን አብሶርብ እንዲያደርግ የሚረዳን ሲስተም ነው። ሰውነታችን ውስጥ ካሉት ሲስተሞች አንደኛው ነው። ዳይጀስቲቭ ኦርጋንስ አሉ ሰውነታችን ውስጥ። ከአፋችን ጀምሮ እስከ
ምግብ እስከሚወጣበት ኤንድ ድረስ ማለት ነው። አፍ፣ ጉሮሮ፣ ጨጓራ፣ ትንሹ አንጀት፣ ትልቁ አንጀት ከዛ እና እንዴት ይዛባል? ኢን ኤ ሴንስ ላይክ ዳይጀስቲቭ ሲስተም እንዴት ይዛባል ማለት ኢን ኤ ሴንስ ዳይጀስቲቭ ሲስተም ላይ የሚገጥሙ የጤና እክሎች ማለት ነው። እና የተለያዩ የጤና እክሎች አሉ የተለያዩ ኦርጋን ላይ። በዚህ አሁን ከአፍ ጀምሮ ከጠቀስኳቸው ኦርጋኖች ላይ አንደኛው ላይ የሆነ የጤና እክል ሲገጥም ኦቨርኦል ዳይጀስቲቭ ሲስተማችን ይጎዳል ማለት ነው። ዳይጀስቲቭ ሲስተማችን ተጎዳ ማለት የተመገብነው ምግብ ውስጥ የሚገኙ ንጥረ ነገሮችን ሰውነታችን አያገኝም ማለት ነው። ኦኬ፣ በጣም በርካታ እክሎች ይከሰታሉ እዚህ ላይ። አሁን ከቀላሉ ጀምሮ ይሄ ቃር የምንለው ጋስትሮኢሶፋጃል ሪፍሌክስ ዲዚዝ፣ ይሄ ጨጓራችን ውስጥ የሚገኘው ኮንቴንት ወደ ጉሮሯችን ሲመለስ ማለት ነው። ጨጓራችን ውስጥ አሲዲክ የሆነ ውህድ ነው ያለው። ያ ውህድ ወደ ጉሮሯችን በሚመለስ ሰዓት ጉሮሯችንን ምን ያደርገዋል? ያቃጥሏል። ጉሮሯችን አይችልም ያንን አሲዲክ ነገር ሃንድል ማድረግ። ይሄ የሚከሰተው ምንድን ነው? እዚህ ጋር ሎወር ኤሶፋጃል ስፊንክተር መስል ምትባላለች ከጉሮሯችን ወደ ጨጓራችን ምግብ ካለፈ በኋላ ዘግታ የምትይዝ ማለት ነው። እሷ በደንብ መዝጋት ካልቻለች ከላላች ምን ይሆናል ማለት ነው? ከጨጓራችን ምግብ ይመለሳል። እሷ በደንብ ማትይዘው ወይም ደግሞ እንዲጥፍንግ አርጋ ማትይዝበት ምክንያት የተለያዩ ምክንያቶች አሉ። የጤና እክል ሊሆን ይችላል። እንደገና ደግሞ በጣም ስፓይስ የበዛባቸው ምግቦች፣ ቅባት የበዛባቸው ምግቦች ምንመገብ ከሆነ፣ በጣም ብዙ ተመግበን ስንተኛ፣ ኤክሰርሳይዝ ስናደርግ ምን ይሆናል ማለት ነው? እቺ ስራዋን በደንብ እንዲዘግታ መቀመጥ አትችልም ማለት ነው። እነዚህ ነገሮች አቮይድ ማድረግ ያስፈልጋል። እያልን በየኦርጋኖቹ ላይ በጣም ብዙ ችግሮች ይከሰታል። አልሰር አለ፣ ኢንቶለራንሶች አሉ። አሁን የላክቶስ ኢንቶለራንስ የምንለው ይህ ደግሞ ዳይጀስቲቭ ሲስተማችን ውስጥ ወተት ውስጥ የሚገኘውን ላክቶስ የተባለውን ሹገር ብሬክዳውን ማድረግ የሚችል ኢንዛይም ሳይኖረን ሲቀር ወተት ስንጠጣ መግቢያ ያጣል ማለት ነው። ኖርማሊ ምግብን እኛ ፈጭተን ወደምንፈልግበት ሴሎቻችን እናደርሳለን። ላክቴዝ የተባለው ኢንዛይም የሌላቸው ሰዎች ግን ላክቶስ ኢንቶለራንት የምንላቸው ላክቴዝን ተጠቅሞ ላክቶስን ብሬክዳውን ማድረግ አይችሉም። ስለዚህ ወተቱ ቁጭ ይላል። ወይ በዚህ ወይ በታች ተመልሶ መውጣት አለበት ማለት ነው። ሆድ ህመምን፣ መነፋትን፣ ማስቀመጥን፣ ማስመለስን ያስከስታል ማለት ነው። ሌሎችም ኢሪታብል ባውል ሲንድሮም፣ ኢሪታብል ባውል ዲዚዝ፣ ክሮንስ ዲዚዝ፣ አልሰሬቲቭ ኮላይተስ፣ እነዚህ ሁላ የዳይጀስቲቭ ሲስተም ኦርጋኖች ላይ የሚከሰቱ የጤና እክሎች ናቸው። እነዚህን ሁላ ደግሞ እያንዳንዱን የሚከሰትበትን ምክንያት ማወቅና ቤዝድ ኦን ዛት መፍትሄዎችን መፈለግ አስፈላጊ ነው። ለእያንዳንዱ ሜቢ ሰፓሬት ቪዲዮ መስራት ሊያስፈልግ ይችላል። ቫይታል ጉርሻ። ሌላኛው ጥያቄ ብዙውን ጊዜ በሶሻል ሚዲያ ቲቪ ላይ እና ሌሎች ማህበራዊ ገጾች ላይ ስለ ፋይበር በሰፊው ይወራል እና ፋይበር ማን ነው? ፋይበር እኛ ዳይጀስት ማድረግ የማንችለው ለሰውነታችን ምንም አይነት ኢነርጂ መስጠት የማይችል የእጽዋቶች ስትራክቸራል ኮምፖነንት ነው። ቅርፊት በሉት፣ ግንድ በሉት፣ ልጣጭ በሉት፣ በአጭሩ ለማስረዳት ቀጥታ አማርኛ ትርጉም ለፋይበር ሁሉም ሰው አግሪድ ያደረገበት የለም፣ ግን አሰር ይባላል፣ ቃጫ ይባላል፣ ግርድፍ ይሉታል እና እነዚህ ሁላ ፋይበርን ለመግለጽ የምንጠቀማቸው የአማርኛ ቃላቶች ናቸው። ከትርጉሙ በዘለለ ጥቅም ወር የሚሰጠን ለሰውነታችን ያለውን ጠቀሜታ ማወቁ ነው እና ፋይበር ሰውነታችን ውስጥ ገብቶ ምንም አይነት ፋይበርን ዳይጀስት ማድረግ የሚችል ኢንዛይም የለም ሰውነታችን ውስጥ፣ የሰው ልጅ ማለት ነው። ይሄ እንደ መጥፎ ነገር የሚታይ ሳይሆን እንደ ጥሩ ነገር የሚታይ ነው። ምክንያቱም ዳይጀስት ማድረግ ባለመቻላችን የሚሰጠን በርካታ የጤና ጥቅሞች አሉ። አንደኛ የምግብ ዑደቱ እንዲህ በስርዓት ትክክለኛ ጊዜውን ጠብቆ እንዲካሄድ ያደርጋል። ከጎረስ ሰዓት ጀምሮ ካካ እስከምናደርግ ድረስ ያለውን ሂደት ያግዝልናል።
ደማችን ውስጥ የሚገኘውን የኮሌስትሮል መጠን እንድንቀንስ ይረዳናል። ደማችን ውስጥ የሚገኘውን የስኳር መጠን እንድናመጣጥን ይረዳናል። ድርቀት እንዳይከሰት ይረዳናል። ፋይበር ለጤና በጣም በርካታ ጥቅሞች አሉት። አንጀታችን ውስጥ የሚገኙትን ደግሞ ጠቃሚ የሆኑ ባክቴሪያዎች ይመግብልናል። ለእኛ ምግብ ባይሆንም አንጀታችን ውስጥ የሚገኙት ማይክሮ ኦርጋኒዝሞች ባክቴሪያዎች ግን እንደ ምግብነት ይጠቀሙታል። እነዚህ ማይክሮ ኦርጋኒዝሞች እነዚህ ባክቴሪያዎች ደግሞ እኛን ይጠቅሙናል፣ ለእኛ ጠቃሚ ናቸው። ስለዚህ እነሱን ስንመግባቸው፣ እነሱን ስንንከባከባቸው እነሱ ደግሞ ለእኛ የጤና ጥቅሞችን ይሰጡናል። የአንጀታችንን ጤና መጠበቅ ኦቨሮል ጤናችንን ለመጠበቅ አስፈላጊ ነገር ነው። ስለዚህ የአንጀታችንን ጤና የምንጠብቅበት አንደኛው ምንድነው? አንጀታችን ውስጥ የሚገኙትን ባክቴሪያዎች ጤናቸውን በመጠበቅ ነው፣ በመመገብ ነው። ለእነሱ እንዴት አድርገን እንመግባቸዋለን? ፋይበርን በመስጠት ማለት ነው። ፋይበርን ስንሰጥ ፋይበርን ስንመገብ እኛ ሁለት አይነት ፋይበር አለ። ውሃ ውስጥ የሚሟሟ እና ውሃ ውስጥ የማይሟሟ ፋይበር። ውሃ ውስጥ የሚሟሟውን ፋይበር ከአጃ፣ ከካሮት፣ ከብርቱካን ልጣጫለች አይደለ? ነጩ ከላጥም በኋላ ውስጥ ያለችው ነጭ እሷ ፔክቲን፣ ከምስር፣ ቦሎቄ፣ ባቄላ ምናምን እናገኛ። ይሄ ውሃ ውስጥ መሟሟት የሚችል ወይም ሶሉብል ፋይበር የምንለው ነው። ይሄ በዋናነት የደማችንን ኮሌስትሮል እና የደማችንን ስኳር መጠን ለመቀነስና ለመቆጣጠር የሚረዳን ነው። በተቃራኒው ደግሞ ውሃ ውስጥ የማይሟሟ የፋይበር አይነት አለ፣ ኢንሶሉብል ፋይበር የምንለው። ይህንን ደግሞ ከአትክልቶች እና ያልተፈተገ የእህል ዘሮች እናገኛለን። ጎመን፣ ቆስጣ፣ ብሮኮሊ፣ ኮላል ግሪን ምናምን ቬጂቴብሎች በአጠቃላይ እንዳለ እና ደግሞ የእህል ዘሮች ያልተፈተጉ ማለት ነው። ይሄ ገለባ ብለን እንትን የምንለው ውስጥ መሟሟት የማይችል ፋይበር ነው። ይሄ በዋናነት ምንድን ነው? የምግብ ሂደትን የሚቆጣጠርልን፣ ድርቀት እንዳይከሰት የሚያደርግልን፣ አንጀታችንን ጤና የሚጠብቅልን ነው። ስለዚህ ከሶሉብል ፋይበርም ከኢንሶሉብል ፋይበርም አንድ ላይ አድርገን አመጋገባችን ውስጥ እነዚህ ምግቦች እንዲኖሩ በማድረግ ጤናችንን መጠበቅ እንችላለን። ቫይታል ጉርሻ። And the last but not the least የመጨረሻው ጥያቄ ዓለምን አንድ አይነት ምግብ ብቻ በየቀኑ እንዲበላ ማሳመን ብትችል የትኛውን ምግብ ትመርጣለህ ይላል። ይሄ ከባድ ነው። ዓለምን አንድ አይነት ምግብ ብቻ በየቀኑ እንዲበላ ማሳመን ብትችል የትኛውን ምግብ ትመርጣለህ? ከባድ። ምንም አልልም። አንድ ምግብ ብቻ እንዲበሉ ምንም እንትን አላረግም እንጂ ማረጋግጡኝ አይደለም። ቢኖር አስበላችሁ ነበር። ግን ዜሪዝ ነው አንድ ምግብ ብቻ በየቀኑ የሚባል የለም። ዜሪዝ ነው ፐርፌክት የሆነ ምግብ የለም። ስለዚህ ዳይቨርስ መሆን አለበት፣ አዲኩዌት መሆን አለበት፣ ከተለያየ ምግብ ግሩፖች መሆን መቻል አለበት። ስለዚህ ዜዝና ሲንግል ፉድ ወይም ሲንግል ዳይት ለዓለም ህዝብ ሁላ የሚሆን የለም። አይ ሆፕ እስካሁን እንግዲህ የተጠየቁትን ጥያቄዎች በመመለሴ የሆነ ነገር አግኝታችኋል ብዬ አስባለሁ። ስለተከታተላችሁኝ አመሰግናለሁ። ቫይታል ጉርሻ